በየቀኑ በሽንኩርታችን ውስጥ ለምግብ ማጣፈጫ፣ ለበርበሬ፣ ለቅቤ ማንጠር፣ ለስጋ ዝግጅት፣ ለቡና ወይም ለሻይ ማጣፈጫ የምናደርገው ነጭ ሽንኩርት በስተጀርባው ምን አይነት አስደናቂ የተፈጥሮ መድኃኒት እንደደበቀ ታውቃላችሁ? አብዛኞቻችን ነጭ ሽንኩርት የምናውቀው ለምግብ ማጣፈጫ በቅመሙነቱና እና በጠረኑ ብቻ ነው። ነገር ግን ይህ በቤታችን ውስጥ በቀላሉ የምናገኘው ነጭ ሽንኩርት በውስጡ የያዘው እና እስካሁንም ድረስ ማንም ያልነገራችሁን ሚስጥራዊ የጤና ጥቅም ዛሬ ስታውቁ በእርግጥ ትደነቃላችሁ። የሳይንስ ተመራማሪዎች ሳይቀሩ ስለ ነጭ ሽንኩርትና በተለይም ስለ ውሃው አስገራሚ ጥቅሞችንና አዳዲስ እውነታዎችን እያወጡ ነው። በዓለም አቀፍ ደረጃ የተደረጉ ጥናቶች እንደሚያሳዩት የነጭ ሽንኩርት ውሃ በውስጡ ካሉት ንቁ ንጥረ ነገሮች አንጻር ከአንዳንድ ውድ መድኃኒቶች ያነሰ አይደለም። ታዲያ በዛሬው ቪዲዮ የነጭ ሽንኩርት ውሃን አስደናቂ የጤና ጥቅምና እንዲሁም ደግሞ እንዴት መጠቀም እንዳለብን፣ ምን ያክል መጠን መውሰድ እንዳለብን በሰፊው የምንመለከት ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ምክንያቱም በመጨረሻው ክፍል ላይ ብዙዎች የማያውቁትን የአዘገጃጀት ሚስጥር ልነግራችሁ ነው። መጀመሪያ ነጭ ሽንኩርት ምንድን ነው? ወደ ጥቅሞቹ ከመግባታችን በፊት ለመሆኑ ይህ የምንወደው ነጭ ሽንኩርት ምንድን ነው? ነጭ ሽንኩርት በሳይንስ ስሙ አሊየም ካፓ በመባል የሚታወቅ ሲሆን ከቀይ እና ከቢጫ ሽንኩርቶች የሚለየው በልዩ በሆነው መዓዛውና በከፍተኛ የቫይታሚን ሲ እና ኩርሴንቲን ይዘቱ ነው። በተለይ በሀገራችን በኢትዮጵያ ውስጥ ነጭ ሽንኩርት ለምግብነትም ሆነ ለባህላዊ ሕክምናነት ለዘመናት ሲያገለግል የቆየ ድንቅ የተፈጥሮ ስጦታ ነው። ብዙ ጊዜ ሽንኩርት የምንጠቀመው በቅመምነቱ ብቻ ነው። ነገር ግን በጥንታውያን አባቶቻችን ዘንድ እንደ ትልቅ ባህላዊ መድኃኒት ሲያገለግል የኖረ የጤና ጥቅም ነው። በተለይ ደግሞ የነጭ ሽንኩርት ውሃ በጣም ቀላል በመሆኑ ሰውነታችንን ንጥረ ነገሮችን በፍጥነት እንዲዋጣ ያደርጋል። ይህም ጥሬውን ሽንኩርት ከመብላት የበለጠ ውጤታማ ያደርገዋል። ታዲያ የዚህ አስደናቂ አትክልት ከውሃ ጋር ሲደባለቅ የሚሰጠው የጤና ጥቅሞች ምንድን ናቸው? ከሳይንሳዊ ጥናቶችና እውነታ ጋር አሁን አስር ዋነኛ ጥቅሞቹን እንመለከታለን። አንደኛ፣ ለልብ ጤናና ለደም ግፊት ቁጥጥር። አንደኛና ትልቁ የነጭ ሽንኩርት ውሃ ሚስጥር ለልባችንና ለደም ግፊታችን ያለው አስደናቂ ጠቀሜታ ነው። ዛሬ ላይ በርካታ ሰዎች በደም ግፊት ችግር ያስቸግራቸዋል። ይህ በሽታ ብዙ ጊዜ ድምፅ አልባ ገዳይ ተብሎ ይጠራል። ነጭ ሽንኩርት ውሃ በውስጡ ኩርሴቲን የተባለ እጅግ ኃይለኛ አንቲኦክሲዳንት ይዟል። ይህ ንጥረ ነገር የደም ስሮቻችንን ግድግዳ በማዝናናት የደም ፍሰትን ያሳጣል፣ እንዲሁም በደም ውስጥ ያለውን የተፈጥሮ ኮሌስትሮል መጠን ዝቅ ያደርጋል። በተጨማሪም ይህ ውሃ በሰውነታችን አላስፈላጊ ጨውና ፈሳሽ በሽንት መልኩ እንዲያስወግድ ይረዳል። ይህ ሂደት በደም ስሮቻችን ላይ ያለውን ጫና በእጅጉ ይቀንሳል። በየቀኑ ጠዋት በባዶ ሆድ አንድ ብርጭቆ የነጭ ሽንኩርት ውሃ መጠጣት የልብ ህመምና የደም ግፊትን ተጋላጭነት በከፍተኛ ሁኔታ ይቀንሳል። ሁለተኛ፣ የደም ስር መጠንን ያረጋጋል። ሁለተኛው ይህ አስደናቂ ጥቅም ነጭ ሽንኩርት ውሃ የደም ስኳር መጠንን በጤናማ ደረጃ ላይ ለማቆየት የሚሰጠው ትልቅ እገዛ ነው። የስኳር ህመም ዛሬ ላይ በዓለም ዙሪያ እጅግ ተስፋፍቶ የሚገኝ ሲሆን ብዙዎች ህይወታቸውን በመድኃኒት የተደገፉ ነው። ነጭ ሽንኩርት ውሃ ግን በተፈጥሮ መንገድ የኢንሱሊን ስራን የሚያሻሽል አቅም አለው። በውስጡ የሚገኙት የሰልፈር ውህዶች የስኳር መጠን በድንገት ከፍ እንዳይል እና ዝቅ እንዳይል በመከላከል ትልቅ ሚና ይጫወታሉ። ለስኳር ህመምተኞች ሆነ ለህመሙ ቀድሞ መከላከል የሚያደርጉ ሰዎች ይህ ውሃ ከምንም ውድ መድኃኒቶች አያንስም። ጥናቶች እንደሚያሳዩት በቀን አንድ ጊዜ የነጭ ሽንኩርት ውሃ መጠጣት የጽም መደም ስኳር መጠን ከፍተኛ ሁኔታ ዝቅ ሊያደርግ ይችላል። ሶስተኛ፣ የበሽታ መከላከያ ስርዓትን ያጠናክራል። ሶስተኛው የነጭ ሽንኩርት ውሃ ሚስጥር እጅግ በጣም ኃይለኛ የተፈጥሮ በሽታ መከላከያ መሆኑ ነው። በምንተነፍሰው አየር፣ በምንጠጣው ውሃና በምንመገባቸው ምግቦች አማካኝነት በየቀኑ በርካታ ቫይረሶችና ባክቴሪያዎች ወደ ሰውነታችን ይገባሉ። ነጭ ሽንኩርት በውስጡ ባለው ከፍተኛ መጠን የቫይታሚን ሲ እና የአሊሲን አማካኝነት ነው የደም ሴሎቻችንን በማንቃት ሰውነታችን በበሽታ የመቋቋም አቅም እንዲኖረው ያደርጋል። በተለይ በጉንፋንና በኢንፍሉዌንዛ ወቅት ጠዋት ላይ የነጭ ሽንኩርት ውሃ መጠጣት ህመምን በፍጥነት እንድታገሱ ይረዳል። ይህ በተፈጥሮ መድኃኒት ሰው ሰራሽ አንቲባዮቲኮችን ሳያስፈልጋችሁ ጤናችሁን ያስጠብቃል። አራተኛ፣ ለምግብ መፈጨትና ለሆድ ጤና። አራተኛው እና ምንም ትኩረት የማይሰጠው ነገር ግን ወዲያውኑ የሚታይ አስገራሚ ጥቅም ለምግብ መፈጨት ስርዓት ያለው እገዛ ነው። ብዙዎቻችን ከምግብ በኋላ የሆድ እብጠት፣ የጋዝ መከማቸት ወይም የምግብ አለመፈጨት ችግር ያስቸግረናል። ነጭ ሽንኩርትን ውሃ በውስጡ ባለው ፕሮባዮቲክ ፋይበር አማካኝነት ለአንጀት ጤና ጠቃሚ የሆነ ባክቴሪያዎች እንዲባረሩ ያደርጋል፣ እንዲሁም ጎጂ ባክቴሪያዎችን ያስወግዳል። ይህ የሆድ ቁርጠትን ያስታግሳል እና የምግብ መፈጨት ሂደቱ በተቀላጠፈ ሁኔታ
እንዲካሄድ ከፍተኛ እገዛ ያደርጋል። ከባድ ምግቦችን ከተመገባችሁ በኋላ ግማሽ ብርጭቆ ውሃ መጠጣት ሆዳችሁ ቀልጦ እንዲሰራና የአሲድ መጠን እንዲመጣጠን ያደርጋል። አምስተኛ ካንሰር የመከላከል አቅም። አምስተኛውና የሕክምና ሳይንስ ትኩረት የሳበው ጥቅም ነጭ ሽንኩርት ውሃ የካንሰር ሴሎችን የመከላከል አስገራሚ አቅም ያለው መሆኑ ነው። በቅርቡ የተደረጉ የላቦራቶሪ ጥናቶች እንደሚያሳዩት በነጭ ሽንኩርት ውሃ ውስጥ ያሉት የተፈጥሮ ውህዶች የካንሰር ሴሎችን በሰውነት ውስጥ እንዳይባዙና አዳዲስ የካንሰር እጢዎች እንዳይፈጠሩ የማድረግ ከፍተኛ አቅም አለው። በተለይ የምግብ መፈጨት ስርዓት ጤና ከመጠበቅ ጋር ተያይዞ ለኮሎን እና ለትልቁ አንጀት ካንሰር የመጋለጥ እድልን በከፍተኛ ሁኔታ እንደሚቀንስ ይገለጣል። ኩሪስቴን የተባለው ንጥረ ነገር ነፃ ራዲካሎችን በማጥፋት የዲኤንኤ ሚውቴሽን እንዳይከሰት ይከላከላል። ስድስተኛው ለአጥንት ጤናና ለአርትራይትስ መፍትሄ። ስድስተኛው የነጭ ሽንኩርት ውሃ ሚስጥራዊ ጥቅም ለአጥንት ጤና ያለው አስተዋጽኦ ነው። በተለይ እድሜ የገፋ ሰዎች እና ሴቶች በአጥንት መጨናነቅ ችግር ይሰቃያሉ። ነጭ ሽንኩርት ውሃ በውስጡ ካልሲየም እና ማግኒዚየም ለመምጠጥ የሚረዱ ንጥረ ነገሮችን ይዟል። ይህ ማለት አጥንታችን ጥግግታቸውን እንዲጠብቁና ሳይዳከሙ እንዲቆዩ ያደርጋል። በተጨማሪም ይህ ውሃ ከመገጣጠሚያዎቻችን ላይ የሚፈጠሩትን እብጠትና ህመም ይቀንሳል። አርትራይቲስ በሽታ ተጋላጭ ለሆኑ ሰዎች ይህ ውሃ በየቀኑ መጠጣት ከህመም ማስታገሻ መድኃኒቶች ያነሰ አይደለም። ሰባተኛ ለአእምሮ ጤናና ለማስታወስ ችሎታ። ሰባተኛው ጥቅም ነጭ ሽንኩርት ውሃ ለአእምሮ እረፍትና መረጋጋት የሚሰጠው ከፍተኛ እገዛ ነው። የነጭ ሽንኩርት ውሃ በውስጡ ባለው ፎሌት እና አንቲኦክሳይዶች አማካኝነት የአንጎል የነርቭ ሴሎችን ከጭንቀት ይጠብቃል። ይህም የማስታወስ ችሎታችንን ያሻሽላል፣ እንዲሁም ትኩረትን ይጨምራል። በተለይ በከባድ የስራ ጫና ውስጥ ለሚያልፉ ሰዎች መንፈስን ለማደስና አእምሮ ዘና ለማድረግ ፍጹም የተፈጥሮ ስጦታ ነው። ጥናቶች እንደሚያሳዩት የነጭ ሽንኩርት ውሃ መደበኛ አጠቃቀም እንደ አልዛሃይመር ባሉ የአእምሮ በሽታዎች ላይ የመከላከል ሚና ይጫወታል። ስምንተኛ ለቆዳ ብሩህነት እና ለፀጉር እድገት። ስምንተኛው ይህ አስገራሚ ጥቅም ነጭ ሽንኩርት ውሃ የውበት ሚስጥር መሆኑ ነው። በውስጡ የሚገኘው ከፍተኛ መጠን ያለው ቫይታሚን ሲ የቆዳ እርጅናን ያዘገያል፣ እንዲሁም ነጠብጣቦችንና ጠቃሽን ያጸዳል። ብዙ ሴቶች ለቆዳቸው ውድ የሆኑ መዋቢያዎችን ይገዛሉ። ነገር ግን ይህ በቤቱ ውስጥ በቀላሉ የሚዘጋጅ ውሃ ከነዚህ ሁሉ ውድ መዋቢያዎች አያንስም። በተጨማሪም በውስጡ ያለው ሰልፈር የተባለው ንጥረ ነገር የፀጉርን ስራ ያጠናክራል እና የፀጉር መርገፍን ይከላከላል። የነጭ ሽንኩርት ውሃን መጠጣታችሁ ብቻ ሳይሆን በፀጉራችሁ አንስታችሁ ካጠባችሁበት ፀጉራችሁ ጠንካራና አንጸባራቂ ይሆናል። ዘጠነኛ የእንቅልፍ ጥራት ያሻሽላል እና ጭንቀትን ያስወግዳል። ዘጠነኛው ሚስጥራዊ ጥቅም ነጭ ሽንኩርት ውሃ ለነርቭ ስርዓታችን የሚሰጠው እረፍት ነው። በዘመናችን ብዙዎቻችን በጭንቀትና በእንቅልፍ ማጣት ችግር እንሰቃያለን። ነጭ ሽንኩርት ውሃ በውስጡ ያለው ትሮፖቶፋን መሰል ንጥረ ነገር የአንጎልን እንቅስቃሴ ዘና በማድረግ ጥልቅ እንቅልፍ እንድታገኙ ይረዳል። ማታ ከመተኛታችሁ በፊት ግማሽ ብርጭቆ የነጭ ሽንኩርት ውሃ ከማር ጋር ቢጠጡ የዕለት ተዕለት ጭንቀታችሁን ይጠፋል እና እንቅልፋችሁን ያሻሽላል። ይህ ከሰው ሰራሽ የእንቅልፍ ክኒኖች የበለጠ ተፈጥሯዊና ደህንነቱ የተጠበቀ ነው። አስረኛ ለአፍ ጤናና ለድድ መከላከያ። በመጨረሻም አስረኛውና ማንም ትኩረት የማይሰጠው ነገር ግን እጅግ አስፈላጊ የሆነው ጥቅም የአፍ ጤናን መጠበቁ ነው። ብዙ ሰዎች ለአፍ መጥፎ ጠረን ወይም ለድድ መቁሰል ሰው ሰራሽ ማስታገሻዎችን ወይም ማስቲካዎችን ይጠቀማሉ። ነገር ግን የነጭ ሽንኩርት ውሃ የአፍን መዓዛ ከማደስ ባለፈ ለአፍ መጥፎ ጠረን ዋና ምክንያት የሆኑትን ባክቴሪያዎች ሙሉ በሙሉ የማጥፋት የተፈጥሮ አንቲባዮቲክ አቅም አለው። በጥርስና በድድ መካከል የሚፈጠሩ የባክቴሪያ ኢንፌክሽኖች ቀድሞ ይከላከላል። ከምግብ በኋላ ጥቂት የነጭ ሽንኩርት ውሃ አፍን ማጠብ አፍን ሙሉ በሙሉ ከባክቴሪያ ነፃ ለማድረግ እና ድድን ለማጠብ ይረዳል። እንግዲህ ነጭ ሽንኩርት እነዚህን 10 ሚስጥራዊ ጥቅሞች የሚሰጠን አስገራሚ የተፈጥሮ ስጦታ ነው ማለት ነው። አሁን ደግሞ የነጭ ሽንኩርት ውሃን ትክክለኛ አጠቃቀም እንመለከታለን። እስካሁን ጥቅሞቹን አይተናል። አሁን ደግሞ እነዚህን ጥቅሞች ለማግኘት እንዴት መጠቀም እንዳለብን እኔ አንደኛው ዘዴ ቀላል የነጭ ሽንኩርት ውሃ ለልብ፣ ለደም ግፊትና ለበሽታ መከላከያ። አንድ መካከለኛ ነጭ ሽንኩርት ቀጥቅጣችሁ በአንድ ብርጭቆ ውሃ ውስጥ ከ6 እስከ 8 ሰዓት አስቀምጡ። ጠዋት ላይ ውሃውን አጣርታችሁ በባዶ ሆድ ጠጡት። ሁለተኛው ዘዴ ለምግብ መፈጨትና ለሆድ ምቾት። ከባድ ምግብ ከተመገባችሁ በኋላ ግማሽ ብርጭቆ ውሃ ከጥቂት የሎሚ ጭማቂ ጋር በማደባለቅ መጠጣት የምግብ መፈጨት ያፋጥናል። ሶስተኛው መንገድ ለጥሩ እንቅልፍና ለጭንቀት ማታ ከመተኛታችሁ በፊት ግማሽ ብርጭቆ የነጭ ሽንኩርት ውሃ በሙቅ ወተት ውስጥ ጨምራችሁ
ከጠጣችሁ ጡንቻዎቻችሁን ይዝናናሉ እና ጥልቅ እንቅልፍ ያገኛሉ። አራተኛው ዘዴ ለቆዳና ለፀጉር የነጭ ሽንኩርት ውሃን በጥጥ መጠቀም ፊታችሁን ማጽዳት ወይም በፀጉራችሁ ላይ ስታችሁ ከከተታችሁት በኋላ ራሳችሁን ማጠብ ነው። ነገር ግን እዚህ ጋር ልብ ሊባል የሚገባው ነገር ምንድን ነው? ልክ እንደ ማንኛውም ነገር ነጭ ሽንኩርት ውሃን ከመጠን በላይ መውሰድ የለበትም። ለአጠቃላይ ጤና በቀን 1 ብርጭቆ ብቻ በቂ ነው። ከዚህ መጠን በላይ መጠጣት የሆድ ቁርጠት ወይም የልብ ማቃጠል ሊያስከትል ይችላል። በተጨማሪም የደም መከፈያ መድኃኒት የሚወስዱ ሰዎች ወይም ከባድ የሆድ ችግር ያለባቸው ሰዎች ሐኪሞች ጋር መመካከር አለባቸው። ልከኝነት በነጭ ሽንኩርት ውሃ ላይ ወሳኝ እንደሆነ ማወቅ ያስፈልጋል። ስለሆነም እንግዲህ ተመልካቾቼ ቤታችን የምናገኘውን ይህን ቀላል አትክልት ለአጠቃላይ ጤናችን የሚሰጠው በረከት ይህን ያክል ሰፊና አስደናቂ ነው። ከተፈጥሮ መድኃኒት የተሰጠን ይህን ድንቅ ስጦታ በአግባቡ አመጋገባችን ውስጥ በማካተት ጤናችንን በቤታችን መጠበቅ እንችላለን። ለዛሬ ያዘጋጀሁላችሁ መረጃ ይህን ይመስላል። ቪዲዮ ጠቃሚና አስተማሪ ነው ካገኛችሁት ላይክ እንዲሁም ሼር በማድረግ እናም ሰብስክራይብ ማድረግ አትርሱ።